እንኳን በደህና መጣችሁ። ዛሬ የምናወራው ስለ አንድ በጣም ከባድ ስሜት ነው፣ መሰደብ ወይም መናቅ። ሰዎች ዋጋችሁን ሲያሳንሱ፣ በአደባባይ ሲያሸማቅቋችሁ ወይም በዘዴ ሊነክሷችሁ ሲሞክሩ በዛች ቅጽበት ምን ታደርጋላችሁ? ብዙዎቻችን የምናደርገው ሁለት ነገር ነው። ወይ እንናደዳለን፣ መልሰን እንሳደባለን፣ ወይም ደግሞ ስሜታችን ተጎድቶ አንገት ደፍተን ወደ ቤታችን እንገባለን። ሁለቱም ግን ተሸናፊ ያደርገናል። ዛሬ ግን ሶስተኛውንና አሸናፊ መንገድ አሳያችኋለሁ። ይህ ቪዲዮ አጭር ምክር አይደለም። ይልቁንም ሰዎች ሲንቋችሁ፣ ሊሰድቧችሁ ወይም ዝቅ ሊያደርጓችሁ ሲሞክሩ ሁኔታውን ገልበጣችሁ የበላይነታችሁን የምታረጋግጡበትን 10 ትልቅ የስነ-ልቦና ጥበቦችን ወይም ሳይኮሎጂ ታክቲክ የምንማርበት ነው። እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ ከዚህ በኋላ የሰዎች ንቀት ስሜታችሁን የሚጎዳ ነገር ሳይሆን የእናንተ ጥንካሬ የምታሳዩበት እድል ሆኖ ይቀየራል። ወደ ዝርዝሩ እንግባ። አንደኛ፣ ግራጫ ድንጋይ ሁኑ። የመጀመሪያው ነጥብ ስሜታዊ አለመሆን ወይም በሳይኮሎጂ ዘ ግሬይ ሮክ ሜተድ ይባላል። እስቲ አስቡት፣ አንድ ሰው ድንጋይ ላይ ቢጮህ ድንጋዩ መልስ ይሰጣል? ይናደዳል? የለም። እናንተም እንደዛው ሁኑ። ሰዎች ሲንቋችሁ ወይም ሲሳደቡ ዋና ዓላማቸው የእናንተን ስሜት ማወክ ነው። እናንተ ስትናደዱ፣ ፊታችሁ ሲቀያየር፣ ድምፃችሁ ሲርገበገብ ለነሱ ጉልበት እየሰጣችኋቸው ነው። ስለዚህ ምን እናርግ? በሚቀጥለው ጊዜ አንድ ሰው ሲንቃችሁ ፊታችሁ ላይ ምንም አይነት ስሜት ወይም ኢሞሽን አታሳዩ። የተለመደ ፊታችሁን ይዛችሁ ቀጥሉ። እነሱ እሳት ሲተፉ እናንተ ውሃ ሁኑ። ይህ ሲሆን የናቃችሁ ሰው መሳሪያው እንዳልሰራ ይረዳል። በራሱ ንዴት ውስጥም ይቃጠላል። ሁለተኛ፣ የ4 ሰከንድ የዝምታ ህግ the 4 second rule። ይህ በጣም ኃይለኛ መሳሪያ ነው። ብዙ ሰው ስድብ ሲሰማ ወዲያውኑ መልስ ለመስጠት ይጣደፋል። አትቸኩሉ። አንድ ሰው ክብር የሚነካ ንግግር ሲናገር ለ4 ሰከንድ አይኑን እያያችሁ ዝም በሉ። ለምን ለ4 ሰከንድ? በስነ ልቦና ጥናት መሰረት ይህ ዝምታ አኳየርድ ሳይለንስ ወይም ጫወታውን የሚያበላሽ ዝምታ ይፈጥራል። ተሳዳቢ ሰው በዚያች ቅስፈት መጨነቅ ይጀምራል። አልሰማኝም እንዴ? ወይም ምን እያሰበ ነው ብሎ ይሰጋል። ይህ ዝምታ የእነሱን በራስ መተማመን ይሸረሽረዋል። ዝምታ ከጩኸት በላይ ይጮሃል የሚባለው ለዚህ ነው። ተለማመዱት። መልስ ከመስጠታችሁ በፊት 1 2 3 4 ዝም። ሶስተኛ፣ ኳሷን ወደ እነሱ ሜዳ መልሱ። አስክ ክላሪፋይንግ ኩዌስችን። ዝምታውን ከጨረሳችሁ በኋላ ኳሷን ወደ እነሱ ሜዳ መምታት አለባችሁ። ግን በስድብ አይደለም፣ በጥያቄ። ሰዎች አንዳንዴ በዘዴ ፓሲቭ አግሬሲቭ በሆነ መንገድ ይሳደባሉ። ለምሳሌ ኦህ ይህን ልብስ ለብሰ ልትወጣ ነው እንዴ ብለው በንቀት ይጠይቁ ይሆናል። በዚህ ጊዜ አዎ ምን ሆንኩ ብላችሁ አትከራከሩ። ይልቁንም በተረጋጋ መንፈስ እንዲህ በሏቸው፣ ይቅርታ፣ እንዲህ ስትል ምን ማለት ነው? ይህን የተናገርከው ስሜቴን ለመጉዳት አስበህ ነው ወይስ ለመቀለድ? እነዚህን ጥያቄዎች ስትጠይቁ ድብቅ ዓላማቸውን አጋልጣችሁ አደባባይ ላይ ታወጡታላችሁ። እነሱም ንግግራቸውን ለማስተባበል መጣር ይጀምራሉ። በዚህ ሰዓት አሸናፊው እናንተ ናችሁ። አራተኛ፣ አቋማችሁን አስተካክሉ። ቦዲ ላንጉጅ ኦፍ ኪንግ ኦር ኪውን። ንቀት የሚጀምረው ሰዎች እኛን ከሚያዩበት መንገድ ነው። እስቲ ራሳችሁን ገምግሙ። ስትሄዱ ጎንበስ ትላላችሁ? አይን ለመጋፈጥ ትፈራላችሁ? እጃችሁን ታወናብዳላችሁ? ተመራማሪው ጆርዳን ፒተርሰን እንደሚሉት የሰውነት አቋማችን በአእምሮአችን ውስጥ የሚመረተውን የሴሮቶኒን መጠን ይወስናል። ቀጥ ብሎ የሚቆም ሰው በራስ መተማመኑ ይጨምራል። አንድ ሰው ሲንቃችሁ ትከሻችሁን ቀጥ አድርጉ፣ አገጫችሁን ቀና አድርጉ፣ አይን ለአይን ተያዩ። አይን ማየት ከከበዳችሁ የቅንድባቸው መሃል ላይ ተመልከቱ። ይህ አይነት አቋም ለተቃራኒው ሰው እኔ ለራሴ ክብር አለኝ፣ አንተም ልታከብረኝ ይገባል የሚል ሳይናገር የሚገባ መልእክት ወይም ሳብኮንሺየስ ሜሴጅ
ያስተላልፋል። 5ኛ ማብራሪያ አታቅርቡ። ዶንት ጀድ። ብዙ ሰው የሚወድቅበት ወጥመድ ይህ ነው። ሰዎች ሲንቁን እነሱ የተናገሩት ውሸት መሆኑን ለማስረዳት እንጥራለን። GADE የሚባል ህግ አለ። ጀስቲፋይ፣ አርጊው፣ ዲፋይንድ፣ ኤክስፕሌን። እነዚህን አታድርጉ። አንድ ሰው አንተ እኮ ሰነፍ ነህ ቢልህ አይ እኔ እኮ ማታ ማታ ሰራለሁ ብለህ አታስረዳ። ለምን? ምክንያቱም ማስረዳት ማለት የእነሱን አስተያየት እንደ ትልቅ ቁም ነገር ቆጥራችሁታል ማለት ነው። ላላዋቂ ሰው እውነትህን ማስረዳት ለድንጋይ ውሃ እንደማጠጣት ነው። ጊዜ መፍጀት ብቻ ነው። በቃ አጭር መልስ ስጡ። እሺ ያ ያንተ አስተያየት ነው ብሎ ማለፍ ትልቅ ብስለት ነው። 6ኛ ወሰን ማበጀት ሴቲንግ ባውንደሪስ። ሰዎች የሚንቁን የፈቀድንላቸውን ያህል ነው። ወሰን የሌለው ሀገር እንደሚወረር ወሰን የሌለው ሰውም ይናቃል። አንድ ሰው ንግግሩ መስመር ሲያልፍ ማስቆም አለባችሁ። እንዴት? በቀጥታና በግልጽ እንዲበሉ። በዚህ ርዕስ ላይ ማውራት አልፈልግም፣ እባክህ ቀይረው። በዚህ አጠራር እንዳጠራኝ አልፈቅድልህም። ስሜ ኤኬሌ ነው። ድምፅህ እየጨመረ ነው። በረጋ መንፈስ ማውራት ከቻልክ ንግግራችንን እዚህ ላይ እናቁም። ይህንን ስትሉ ሊናደዱ ይችላሉ። ይናደዱ። ሰዎች በእናንተ ድንበር ሲናደዱ ድንበሩ ምን ያህል አስፈላጊ እንደነበር ማረጋገጫ ነው። 7ኛ የእጥረት መርህ ስኬርሲቲ ፕሪንሲፕል። በኢኮኖሚክስ ህግ በሽበሽ የሆነ ነገር ይረክሳል፣ የጠፋ ወይም ውድ ነገር ይወደዳል። እኛም እንደዛው ነን። ሁሌም ለሁሉም ሰው የምትገኙ ከሆነ፣ በተጠራችሁበት ሁሉ የምትሮጡ ከሆነ ስራ የለውም ወይ ትባላላችሁ፣ ትናቃላችሁ። ሰዎች ሲንቋችሁ መገኘታችሁን ቀንሱ። ሊሚት ዩር አቬላቢሊቲ። ስልካቸውን ቶሎ አታንሱ። ለሁሉም ግብዣ እሺ አትበሉ። ቢዚ ነኝ ማለትን ተለማመዱ። ሰዎች የእናንተን ጊዜ ለማግኘት ቀጠሮ መያዝ እንዳለባቸው ሲረዱ ክብራችሁ ይመለሳል። ውድ ሁኑ። 8ኛ ሳቅና ቀልድ ዩዝ ሂውመር። ይህ ለአንዳንዶች ከባድ ሊሆን ይችላል፣ ግን በጣም አዋጭ ዘዴ ነው። አንድ ሰው ሊያሸማቅቋችሁ ሲሞክር ነገሩን ወደ ቀልድ ቀይሩት። ለምሳሌ ፀጉራችሁን ተሰርታችሁ መታችሁ ምን አይነት አስቀያሚ ፀጉር ነው ቢሏችሁ ከመናደድ ይልቅ ፈገግ ብላችሁ እውነትህን ነው ዛሬ የወፍ ጎጆ ነው የመሰልኩት አይደል ብላችሁ ሳቁ። በራሳችሁ ላይ መቀለድ ስትችሉ ማንም ሰው እናንተን ሊያሳቅቅ አይችልም፣ ምክንያቱም መሳሪያውን ቀማችሁት ማለት ነው። እናንተ አብራችሁ ስትስቁ የነሱ ስድብ ዋጋ ያጣል። 9ኛ በስራችሁ አሳዩ። ሰክሰስ ኢዝ ዘ ቤስት ሪቬንጅ። ቃላት ርካሽ ናቸው፣ ውጤት ግን ይጮሃል። ሰዎች ሲንቋችሁ ያንን ንቀት እንደ ነዳጅ ተጠቀሙበት። እኔን ይንቀኛል፣ ማን መሆኔን አሳየዋለሁ ብላችሁ ወደ ስራ ግቡ። ትኩረታችሁን ከሰዎች ወሬ ወደ ስራችሁ እድገት አዙሩ። ስኬታማ ስትሆኑ የናቋችሁ ሰዎች ራሳቸው አድናቂዎቻችሁ ይሆናሉ፣ ወይም ደግሞ በንቀት ይቀጥላሉ። በሁለቱም መንገድ እናንተ አሸንፋችኋል። አንበሳ የበግን አስተያየት አይቶ እንቅልፍ አያጣውም። እናንተም አንበሳ ሁኑ። 10ኛ ራስን መውደድ the root cause። የመጨረሻውና የሁላችንም መሰረታዊ ችግር ሰዎች የሚንቋችሁ እናንተ ለራሳችሁ ያላችሁ ክብር ዝቅተኛ ስለሆነ ሊሆን ይችላል። ሰዎች እኛን የሚይዙን እኛ ራሳችንን ቢያዝንበት መንገድ ነው። ራስህን የምትጠላ ከሆነ ሰዎችም ይጠሉሃል። ራስህን የምታከብር ከሆነ ሰዎችም ያከብሩሃል። ስለዚህ ከውስጥ ጀምሩ። የሰውን ማረጋገጫ ወይም ቫሊዴሽን አትጠብቁ። ራሳችሁን ውደዱ። ጠዋት ተነስታችሁ ለመስታወት እኔ ዋጋ ያለኝ ሰው ነኝ በሉ። ውስጣዊ ማንነታችሁ ሲጠነክር የውጫዊ ሰዎች ንቀት እንደ ዝናብ ካፖርት ላይ እንደሚፈስ ውሃ ይንሸራተትባችኋል። ውድ ቤተሰቦቼ፣ ንቀት የህይወት እውነታ ነው።
ሁሌም የሚያንቋሽሿችሁ ሰዎች ይኖራሉ። ነገር ግን ዛሬ ባየናቸው 10 ነጥቦች ስልጣኑን ከነሱ ወስዳችሁ ለራሳችሁ መስጠት ትችላላችሁ። ግራጫ ድንጋይ ሁኑ። በዝምታ አሸንፉ። ጠይቁ። አቋማችሁን አሳምሩ። አታስረዱ። ወሰን አበጁ። ውድ ሁኑ። ቀልድ ተጠቀሙ። በውጤት አሳዩና ራሳችሁን ውደዱ። ከነዚህ ውስጥ የትኛው ለእናንተ በጣም ከባድ ነው? ወይስ የትኛውን ሞክራችሁ ለውጥ አምጥታችኋል? ኮመንት ላይ አሳውቁኝ። እያንዳንዱን ኮመንት አነባለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። እስከሚቀጥለው ቪዲዮ ራሳችሁን አክብሩ። ሰላም።